ስሜ ፈንታ ሞላ እባላለሁ። የመጣሁበት ወረዳ ጎንደር ዙሪያ ነው። ያው የምሳተፍበት ወይም ፈጠራ ስራዬ በፈሳሽ ሳሙናና በጠጠር ሳሙና ማምረትና መሸጥ ነው። እሺ ያመጣሁት ሀሳብ ማለት ነው የፈሳሽ ሳሙናንና ደረቅ ሳሙናን ማምረትና መሸጥ ማለት ነው። ግን በነገራችን ላይ ይሄ ሀሳብ በሀገራችን አዲስ አይደለም። ግን እንደኛ ወረዳ በጣም እጥረት ስላለ ማህበረሰቡ እየተቸገረ ስለሆነ ለዛ ነው ይሄን ሀሳብ ይዤ የቀረብኩት ማለት ነው። በእኛ ወረዳ 44 ቀበሌ ያለና ከ44ቱ ቀበሌ ከ150 ሺህ እስከ 200 ሺህ ነዋሪዎች አሉ። ስለዚህ ያን ደግሞ በሳምንት አንዴ መጥቶ ምንም አጥጋቢ አይደለም ማለት ነው። የገበያ ትስስርና የደንበኝነት እጦት ምንም አይገጥመኝም ብዬ ወስጃዋለሁ ማለት ነው። ይሄ ለመሳሪያ ለቤት ክራይ የመሸጫና የማከፋፈያ ሱቅ አለኝ። ለመስሪያና ለቤት ክራይ ግን ሁሉም ተደምሮበት 800 ሺህ ብር ያስፈልገኛል። ጥሩ ነው። ሳሙና በተመለከተ ያንቺ ጠጣርም ፈሳሽም አለበት። እዛው አካባቢ የሚያመርት አለ? ይሄንን የለም። ከተወዳዳሪዎችሽ አንጻር እንዴት ነው ዋጋ ያወጣሽ? እንዴት ነው ዋጋ ያወጣሁት? እነሱ ከርቀት ነው እየመጡ እያዞሩ በመኪና የሚሸጡት። የነሱ በጣም ብዙ እንትን ስላላቸው የሚያወጡት ወጪ ስላላቸው ከዛ አንጻር ነው። እዛው ማክሰኝት ነው አይደል? ሳሙና የሚያመርት አለ? የለም አለ፣ ግን በትንሹ ነው የሚያመርቱት። ቢያንስ ለአንድ ወይም ለሁለት ቀበሌ ቢሆን ነው ያለው። ቀበሌ ደግሞ 44 ቀበሌ ነው። ሳሙና አምርተሽ ታውቂያለሽ? እንትን ስልጠናውን ወስጃለሁ። በዝግጅት ላይ ነው ያለው። ያው ሁሉንም እንትኖች አዘጋጅቻለሁ። ያው መጀመር ብቻ ነው የሚቀረኝ ማለት ነው። ታንኪዩ፣ እናመሰግናለን። ውድድሩ በጣም ጥሩ ነው። እኔ ምንም አልፈራውም። ሀሳቤን ገልጫለሁ። ግን ሰዓት አጥሮኛል በጣም ብዙ ስለሆነ ማለት ነው።